አንደኛ ተሰሎንቄ ምዕራፍ 1 ላይ ያለው ከቁጥር 5 ጀምሮ ያለው የእግዚአብሔርን ቃል ነው አብረን የምናየው። ቁጥር 4 እንዲህ ብሎ ይናገራል። በእግዚአብሔር የተወደዳችሁ ወንድሞች ሆይ እርሱ እንደመረጣችሁ እናውቃለን። ምክንያቱም ወንጌላችን ወደ እናንተ የመጣው በኃይልና በመንፈስ ቅዱስ በብዙ መረዳት እንጂ በቃል ብቻ አይደለም። የተሰሎንቄ ቤተክርስቲያን የተተከለችው በጳውሎስ ነው። ይሄም ደግሞ በሁለተኛ የጳውሎስ ጉዞ ውስጥ ነው እቺ የተሰሎንቄ ቤተክርስቲያን የተገኘችው። እቺ ቤተክርስቲያን በጣም ከብዙ ቤተክርስቲያኖች መካከል ልዩ የሚያረጋት ጳውሎስ በምኩራብ ወይም በአይሁድ ምኩራብ ውስጥ ገብቶ ለ3 ሳምንት ብቻ ነው ወንጌልን የሰበከለት። እቺ ቤተክርስቲያን ወንጌል የተሰበከለት የተተከለችው በ3 ቀን ስብከት ብቻ ነው። በጣም ልዩ የሚያረጋት ሐዋርያት ሥራ ምዕራፍ 13 ላይ እግዚአብሔር በመንፈስ ቅዱስ ጳውሎስንና በርናባስ ለእስራኤል ለዩልኝ ብሎ ከተላኩ በኋላ የመጀመሪያው ጉዞ ከምዕራፍ 13 እስከ 14 መጨረሻ ጨርሶ ወደ ምዕራፍ 15 ላይ የሐዋርያት ስብሰባ ወደሚባሉ ተመልሶ ከዛ በኋላ ከምዕራፍ 15 ጀምሮ ያለው ሁለተኛ የጳውሎስ ጉዞ ውስጥ ነች እቺ ተሰሎንቄ ቤተክርስቲያን የተገኘችው። በጣም አጭር ጊዜ ነው ወንጌል የተሰበከለት። በጣም አጭር ጊዜ ነው ይሄን ቃል የሰሙት። በጣም አጭር ወይም በአጣዳፊ ነገር ውስጥ ነው ይሄን ቃል የተሰበከለት። ይሁን እንጂ ተሰሎንቄ ቤተክርስቲያን አጭር ጊዜ ወንጌል የተሰበከለት እንጂ አጭር ጊዜ ጳውሎስ ከነሱ ጋር ያሳልፍ እንጂ በስደት ይሄን ቃል ያቀብላችሁ እንጂ እቺ ቤተክርስቲያን ለብዙ ቤተክርስቲያን ምሳሌ የምትሆን ነገር አላት። ተሰሎንቄ ለየት የሚያረጋት በሰማችሁ ጸንታ የቆመች ነች። በጌታ መምጫ ተዘጋጅታ የጠበቀች ነች። በጣም ሬዲ የሆነችው ከሌሎች ቤተክርስቲያን ምሳሌ የሆነች ነች ተሰሎንቄ ቤተክርስቲያን። ስለዚህ ጳውሎስ እግዚአብሔር እንደመረጣችሁ እናውቃለን ይላል። ምክንያቱም እምነታችሁ የፍቅራችሁ ድካም ብዙ ነውና በእግዚአብሔር ተስፋ በኢየሱስ ክርስቶስ ጸንታችሁ የቆማችሁት ነውና ይላል። በጣም የሚገርማችሁ ነገር እቺ ቤተክርስቲያን ለብዙ ቤተክርስቲያን ነው ምሳሌ የሆነችው። ጳውሎስ አጋጣሚ ወንጌልን ሰብኮ በሚሄድበት ጊዜ የተተከለችው ቤተክርስቲያን ነች። ይሁን እንጂ ለብዙ ቤተክርስቲያን ምሳሌ የምትሆን ብዙ ቤተክርስቲያን ከሷ የሚማሩ ብዙ ቤተክርስቲያን ከሷ የሚያገኙት ነገር አለ። ማን? ተሰሎንቄ ቤተክርስቲያን። እቺ ቤተክርስቲያን በጣም ጥቂት ጊዜ ነው ወንጌል የተሰበከለት። በጣም ጥቂት ጊዜ ነው የተማሩት። በጣም ጥቂት ጊዜ ነው የሰሙት። በሰሙት ቃል ግን ጸንቶ የቆሙ ሰዎች ናቸው። በመጽሐፍ ቅዱስ ውስጥ በጳውሎስ ስብከት ጸንታ የቆመችው የኢየሱስ ክርስቶስ መምጫ የጠበቀችው ተዘጋጅታ የጠበቀችው እንደ ተሰሎንቄ ቤተክርስቲያን የለው። ተሰሎንቄ ቤተክርስቲያን በመጽሐፍ ቅዱስ ውስጥ ባሉት ብቻ ሳይሆን በእኔና በእናንተ ዘመን ለብዙዎችን ምሳሌ የሚሆነው ነገር ተሰሎንቄ ቤተክርስቲያን ውስጥ አለ። በሰሙት ነገር ጸንቶ ነው የቆሙት። ኢየሱስ ክርስቶስን እንደተቀበሉ እንዳወቁ እንደሰሙ እንደተሰበከላችሁ ይዞ የቆዩ ሰዎች ናቸው ተሰሎንቄ ቤተክርስቲያን። ከዚህ የተነሳው እምነታችሁ እስከ ምድር ዳርቻ ሰፋ ይላል። ታወቀላችሁ ምን መሆናችሁ፣ መዘጋጃታችሁ፣ ሬዲ መሆናችሁ፣ ምሳሌ መሆን እንደሚችሉ በየአቅጣጫው ምን ተሰማላት ለተሰሎንቄ ቤተክርስቲያን። ይሁን እንጂ ይሄን ቃል የተቀበሉት በብዙ መከራ ውስጥ ነው። ወዳጆቼ ተመችቷችሁ አይደለም፣ በምቹ ሁኔታ ውስጥ አይደለም፣ በስደትና በመከራ ውስጥ ነው ይሄን ቃል ወደ ራሳችሁ የተቀበሉት። የተቀበሉትን ቃል ግን በመከራ መካከል የወሰዱትን ቃል ጸንቶ ነው የቆሙበት። መለየት አልፈለጉም። ከእሱ ጋር አንድ ላይ ሆኖ ጌታችን ኢየሱስ ክርስቶስ መምጫ የሚጠብቁ ሰዎች ናቸው። እግዚአብሔር እንደ ተሰሎንቄ ቤተክርስቲያን የተዘጋጀ ሰው ያርገን። እቺ ቤተክርስቲያን በጣም የተዘጋጀች ነች። በጣም በሰሙ ነገር ሬዲ የሆኑ ነገሮች ሰዎች ናቸው።
ለብዙ ቤተክርስቲያን ለብዙ ሰዎች ምሳሌ የሆነች ቤተክርስቲያን ነች ተሰሎንቄ። ክብር ለጌታችን ለኢየሱስ ይሁን። እኔና እናንተ እንዲህ በሆነ ደስ ይላል፣ ደስ አይልም? በሰሙት ተስፋ ጸንቶ መቆም፣ በእግዚአብሔር ኃይል ከፍ ለማለት ተዘጋጅቶ መጠበቅ ማለት ቀላል ነገር አይደለም። በእኔና በእናንተ ዘመን የጠፋው ነው ተሰሎንቄ። ዛሬም ለእኔም ለአንተም ለአንቺም ለሁሉም ሰው ምሳሌ የሚሆን ነገር አለ። ምን ብትለኝ፣ በሰሙት ነገር ጸንቶ የቆሙ ናቸው። ዓይናችሁን ከክርስቶስ ላይ ያላነሱ ቤተ ክርስቲያን ነች። ክብር ለጌታችን ለኢየሱስ ይሁን። ስለዚህ ወዳጆቼ እቺ ቤተክርስቲያን በጣም ምሳሌ የሆነችበት፣ እቺ ቤተክርስቲያን በጣም የሰፋችበት፣ እቺ ቤተክርስቲያን ለብዙ ቤተክርስቲያን ሁሉ በስፋት ምሳሌ የሆነችበት ምክንያቶች አሉ። በርትታ መቆም የቻለችበት፣ በርትታ መታየት የቻለችበት፣ በጣም ግዙፍ ሆና የታየችበት እቺ ተሰሎንቄ ቤተክርስቲያን ለብዙ ሰዎች ምሳሌ ሆና የተገኘችበት ምክንያቶች አሉ። በእኔና በእናንተ ዘመን ለእኔም ለአንተም ለአንቺም እንደዚህ ምሳሌ ሆኗ ከእሷ እንድንማር ያረገን ነገሮች በተሰሎንቄ ቤተክርስቲያን ውስጥ ተገኝቷል። የጥንካሬያችሁ ምክንያት፣ ጸንቶ የመቆማችሁ ምክንያት፣ የሚታየው ነገር በዓይኖቻችሁ ላይ በአካል ለብሶ የታየው ነገሮቻችሁ ውብ ያረገው ምክንያት አለው። ምን? እንዲህ ጸንታ እንድትቆም የረዳት ተሰሎንቄ ለብዙ ቤተክርስቲያን ለብዙ ሰዎች ምሳሌ የሆነችበት ጠንካራ ነገሯ ወይም እንዲትሆን ያረጋት ምንድን ነው? ተሰሎንቄ ምሳሌ ሆና እንድትታይ ያረጋት፣ ለብዙ ቤተክርስቲያን ምሳሌ ሆና እንድትታይ ያረጋት፣ ጸንታ እንድትቆም ብርቱ እንድትሆን ያረጋት ምንድን ነው? ዛሬ ለእኔና ለአንተ ለእኔና ለአንቺ ይሄ ነገር ያስፈልጋል። ብርቱ ሆነን የምንቆምበት፣ ጸንተን የምንቆምበት፣ ጸንተን እግዚአብሔርን የምንጠብቅበት፣ ጸንተን ኢየሱስ ክርስቶስ መምጣን የምንጠብቅበት ይሄ ምሳሌ ለእኔና ለእናንተ ያስፈልጋል። የተሰሎንቄ ቤተክርስቲያን ጥንካሬው መሰረቱ ምን ላይ እንዳለው፣ በምን ምክንያት ነው እንደዚህ ጸንታ የቆመችው? በምን ምክንያት ነው እንደዚህ በአጭር የተማሩት በአጭር የሰሙትን ነገር ይዞ እስከ ዓለም ዳርቻ ድረስ እምነታችሁን ያስተዋወቁት? ምሳሌ መሆን የቻሉት በምን ምክንያት ነው? በ3 ሳምንት ስብከት ጸንታ የቆመችው ተሰሎንቄ እንዲትሆን ያረጋት ምንድን ነው? እንዳትንቀሳቀስ፣ እንዳትወዛወዝ ከኢየሱስ ክርስቶስ ጋር ጸንታ እንድትቆም የረዳት ምንድን ነው? ይሄ እኔና አንቺ ዛሬ ያስፈልገናል። ምክንያቱም በህንበት በሚናቅጣጫ ሁሉ የምንወዛወዝ ሰው ስለሆነ መቆም አቅቶናልና፣ በውሸት ትምህርት ተናውጠናልና፣ መቆም አቅተን ከክርስቶስ ላይ ስንተን አይኖቻችን እናነሳለንና፣ ስለዚህ ተሰሎንቄ እንዳትንቀሳቀስ ጸንታ እንድትቆም ቤዝመንት የሆነለት የያዛት ያጠናከራት ምክንያት አለው። እቺ ቤተ ክርስቲያን የጠነከረችበት ምክንያት ዋናና ትልቁ ነገር ይሄ ነው። ወደ ልጆች እስከ ዓለም ዳርቻ ድረስ የእምነቷ ስፋት እንዲታወቅ ብርቱ እንደሆነች ጠንካራ እንደሆነች እንዲወራለት የረዳት ተሰሎንቄ ምክንያቷ አንድ ነገር አለው። ተሰሎንቄን ቤተ ክርስቲያን ጸንታ እንድትቆም የረዳት 3 ትልልቅ ነገሮች አሉ። እነዛ መካከል አንደኛ ተሰሎንቄ ቤተ ክርስቲያን ጸንታ እንድትቆም የረዳት ኃይል የሆነለት እምነቷ በምድር ዳርቻ ሁሉ እንድትሰፋ ምክንያት የሆነችበት ትልቁ ዋና ምክንያት ለተሰሎንቄ ቤተ ክርስቲያን ወንጌል የተሰበከለት በእግዚአብሔር ኃይል ስለሆነ፣ እቺ ቤተ ክርስቲያን ለብዙ ሰዎች ምሳሌ እንድትሆን፣ ለብዙ ሰዎች ጸንታ እንድትቆም፣ ለብዙ ሰዎች ምሳሌ ሆና እንድትታይ የረዳት ቁጥር 5 ላይ ያለውን በእግዚአብሔር ኃይል ነው ወንጌል የተሰበከለት። የሰሙት ወንጌል በእግዚአብሔር ኃይል ነው። የሰሙት ቃል በእግዚአብሔር ኃይል ነው የተሰበከለት። ጳውሎስና
ከሱ ጋር የነበሩት ይሄንን ወንጌል ለተሰሎንቄ ቤተክርስቲያን ያደረሱት በእግዚአብሔር ኃይል ነው። በሰው ምሪት አይደለም፣ በሰው ፍላጎት አይደለም፣ በደምና በስጋ ፍቃድ አይደለም። በምን በእግዚአብሔር ኃይል ስለሆነ መሰረት እንዲኖረው አድርጓል። እንድትታወቀው ረድቶታል። ስፋት እንዲኖረው የረዳት ተሰሎንቄ ቤተክርስቲያን ቤዝመንት እንዲኖሯት የረዳት የእግዚአብሔር ቃል የሰሙት ወንጌልን የሰሙት በእግዚአብሔር ኃይል ነው። ሁለተኛ እቺ ቤተክርስቲያን ጠንክራ እንድትቆም የረዳት ይሄ ወንጌል አሁንም የተሰበከለት በመንፈስ ቅዱስ ኃይል ነው። ይሄ ወንጌል የሰሙት ጳውሎስ ወደዛ የሄደው ሄዳችሁ ስታነቡ ሐዋርያት ሥራ ምዕራፍ 13 ላይ የእግዚአብሔር መንፈስ እንዲህ ብሎ ተናገረ ይላል። ጳውሎስንና በርናባስን ለፈለግኩት ስራ ለዩልኝ አለው። ለዛም ሐዋርያትና ነቢያት እጆቻችሁን ጫኑበት፣ ጸልዩለት፣ ከዛ በኋላም ላኩት አለ። ሰዎቹ የተላኩት በመንፈስ ቅዱስ ምሪት ነው። ሰዎቹ የተላኩት በመንፈስ ቅዱስ ኃይል ነው። ስለዚህ ጳውሎስ የሰበከ ወንጌል፣ ጳውሎስ እነሱ ጋር ያደረሰ ወንጌል ኃይል ነው። ሰዎቹ ጠንክሮ እንዲቆሙ ረዳችሁ። ሰዎቹ ኃይል እንዲኖራችሁ ረዳችሁ። ሰዎቹ ቤዝመንት እንዲኖራችሁ ረዳችሁ። ተሰሎንቄ ቤተክርስቲያን ምሳሌ የሆነችበት ምክንያት ነው። ይሄ ተሰሎንቄ ቤተክርስቲያን እምነቷ ጎልቶ የታየበት፣ ጠንካራ ጎኗ ጎልቶ የታየበት ዋነኛ ምክንያት እነዚህ ናቸው። ይህ ወንጌል የተሰበከላችሁ በመንፈስ ቅዱስ ኃይልና ምሪት ነው። ክብር ለጌታችን ለኢየሱስ ይሁን። ሶስተኛና የመጨረሻው በብዙ መረዳት ይላል እግዚአብሔር ቃል። ይሄ በእኔና በእናንተ ዘመን አቋም ያሰጣን ቤዝመንት እንዲኖረን እንዳይኖረን ጸንተን እንዳንቆም ያደረገን ይሄን ወንጌልና ይሄን እውነት ውስጥ ብዙ መረዳት የሌላችሁ ሰዎች ተነስቶ ቃሉን እንደፈለጉ አጣሞ የሰበኩበት ዘመን ነው። ጳውሎስ ግን ይሄን ቃል እነሱ ሰዎች ጋር ያደረሰው በብዙ መረዳት ነው። ክርስቶስ እሱ ኢየሱስ መሆኑን ከመጽሐፍ ቅዱስ እያጣቀሰው አስረዳችሁ ይላል እግዚአብሔር ቃል ሐዋርያት ሥራ ምዕራፍ 17 ላይ። ይሄን እውነት በትክክለኛው ተረድቶ ይሄን እውነት በትክክለኛው ገብቶት ነው ሰዎቹ ጋር ያደረሰው። ጳውሎስ በትክክለኛው ገብቶት ነው ሄዶ ያስረዳው። ጫፉን ይዞ አይደለም፣ አንድ ቃል ይዞ አይደለም፣ እንደ ደሙና እንደ ፍቃዱና እንደ ፍላጎቱ ፈቶ አይደለም። በብዙ መረዳት ማለት በብዙ መረዳት አዳምጦ ይህንን ቃል በትክክለኛው ሰዎቹ ጋር ስላደረሰው ሰዎቹ ቤዝመንት ይኖራችሁ። ለዚህ እኮ ነው ዛሬ ውሸት አስተማሪዎች የሐሰት ወንድሞች ተነስቶ በየአቅጣጫው በየስፍራው ይሄንን የእግዚአብሔር ቃል እያጣመሙ ሰዎችን የሚያጣምሙት፣ ተጣሞ ሰዎችን የሚያጣምሙት፣ እውነት የሆነውን ነገር በደንብ ሳይገባችሁ፣ በደንብ ሳይረዱ፣ ሳይላኩ፣ በእግዚአብሔር ኃይል ሳይቀበሉ ዛሬ የውሸት ትምህርት በዓለም ላይ የሚያናውጠን በዚህ ምክንያት ነው። ወዳጆቼ የሰበካችሁለት ሰዎች፣ ያስተማራችሁ ሰዎች ቤዝመንት እንዲኖራችሁ ጸንቶ እንዲቆሙ ትፈልጋላችሁ። አስተማሪዎች፣ እናንተ ሰባኪዎች፣ የሰበኩላችሁ ሰዎች፣ ያስተማራችሁት ሰዎች ኃይል እንዲኖራችሁ ጸንቶ እንዲቆሙ ምሳሌ እንዲሆኑ ትፈልጋላችሁ። እንግዳዋስ የእግዚአብሔር ቃል የሚሰበከው በእግዚአብሔር ኃይል ነው ሲበክለት፣ በመንፈስ ቅዱስ ኃይል ነው ሲበክለት፣ በብዙ መረዳት ነው ሲበክለት። ይህንን ተልእኮ ካልተቀበልክ የሰበክለት ሰው ጸንቶ ይቆማል ብለህ እንዳትጠብቁ። ይህን ቃል ከማሳለፋችን በፊት በደንብ መረዳት አለብን፣ በደንብ ማወቅ አለብን፣ በደንብ ማመን አለብን። ይህን ቃል ከመስበካችን በፊት
ተልኮ መኖራችን ማወቅ አለብን። እኔ የሚሰብከው ቃል ውስጥ የእግዚአብሔር ኃይል መኖር አለበት። የመንፈስ ቅዱስ ምሪት መኖር አለበት። በሱ ነው ሰው ጸንቶ የሚቆሙ። በሱ ነው ሰው ማፍራት የምንችለው። በሱ ነው ሰዎች ላይ ቤዝመንት የምንሰጥ። ይሄ የሌለው በቃል ብቻ ይላል። እኛ በዚህ ነው እንጂ ወደ እናንተ የመጣን በማን በብዙ በእግዚአብሔር ኃይል በመንፈስ ቅዱስ ኃይልና በብዙ መረዳት ነው ወደ እናንተ የመጣን እንጂ በቃል ብቻ አይደለም ይላል። በቃል ብቻ ደግሞ በእኛ ዘመን ወንጌል የሚሰበክበት ጊዜ ቃሉን ብቻ ተናግሮ የሚሄድበት ቃሉ ኃይል የሌለው ቃሉ ቤዝመንት የሌለው ቃሉ መንፈስ ቅዱስ የሌለው ቃሉ የእግዚአብሔር ኃይል የሌለው ይሄ ቃል ሰዎቹን አጽንቶ ማቆም አይችልም። አንደኛ ተሰሎንቄ ምዕራፍ 1:5 ላይ የተሰሎንቄ ሙሉ ቤዝመንት ያለው የተሰሎንቄ ብርታት የተነገረለት የተሰሎንቄ ኃይል የተወራለት የተሰሎንቄ ጠንካራ ጎኗ የተወራለት እዚህ ቦታ ነው ላይ ያለው። ስለዚህ ወዳጆቼ እናንተ የሰበካችሁት ሰዎች እናንተ የነገራችሁት ይህን ወንጌል ያስረዳችሁ ሰዎች ጸንቶ እንዲቆሙ ቤዝመንት እንዲኖሩ ከፈለጋችሁት ይህ ወንጌል በእውነት ልሰብኩ ከተነሳችሁት ወንጌልን በእግዚአብሔር ኃይል ሲበኩ ወንጌልን በብዙ መረዳት ሲበኩ ወንጌልን በመንፈስ ቅዱስ ምሪት ሲበኩ ያኔ ሰው ጸንቶ ይቆማል። ያኔ የነገራችሁት የሰበካችሁት ቃል አካል ለብሶ ታያላችሁ። ያለበለዚያ ከንቱ፣ ያለበለዚያ እንዲሁ መልፋት ነው የሚሆንብን። ይሄ ነው የሚያስረዳው። ተሰሎንቄ እስከ ዓለም ዳርቻ ድረስ በአኪያ በመቄዶንያ አልፋ እንድትታወቅ የረዳች ይሄ ነው። ወንጌል የሰሙት በዚህ ነው። ጳውሎስ እኮ ለዛ ነው እንዲህ ያለው፣ ወዳጆቼ ወይ እግዚአብሔር እንደመረጣችሁ እናውቀዋለን። ወንጌላችን በእግዚአብሔር ኃይል በመንፈስ ቅዱስ ኃይልና በብዙ መረዳት ወደ እናንተ መጣን እንጂ በቃል ብቻ አይደለም ይላል። ወዳጆቼ ዛሬ ስብከታችን በዚህ ይሁንልን። ዛሬ አስተምሯችን በዚህ ይሁንልን። እስቲ ከተሰሎንቄ እንማር። እስቲ ከተሰሎንቄ እንውሰድ። እስቲ ከተሰሎንቄ አንድ ነገር ተማር። እስቲ ከተሰሎንቄ ቤተክርስቲያን እንውሰድ። ተሰሎንቄ ምሳሌ ያረጋት ነገር አለ። ተሰሎንቄ እንድትታይ ያስታወቃት ነገር አለ። እሱም ምንድን ነው ብትልኝ ያሁን የነገርኩት የእግዚአብሔር ቃል ነው። እንደ ተሰሎንቄ ቤተክርስቲያን ራሴ ምሳሌ መሆን ትፈልጋለህ? እንደ ተሰሎንቄ ቤተክርስቲያን ለብዙ ሰዎች ይህንን ቃል በእግዚአብሔር ኃይል በመንፈስ ቅዱስ ምሪት በብዙ መረዳት አድርሶ ያኔ ጸንቶ ይቆማሉ። ሁኔታችሁ ነው አትበል። ዛሬ ሰው ወዳ ወዲህ የሚልበት ሰዎችን ያቃተው በዚህ በሐሰት ትምህርት ሰዎች እየተናወጡ ያሉበት ይሄ ቃል በእግዚአብሔር ኃይል አይደለም ማለት ነው። በመንፈስ ቅዱስ መረዳት አይደለም ማለት ነው። በብዙ መረዳት አይደለም ማለት ነው ሰዎቹ ጋር የደረሰው። ስለዚህ ወዳጆቼ ምሳሌ ራሴ መሆን ከፈለክ፣ ብዙ ሰዎችም ምሳሌ እንዲሆኑ ከፈለክ ይሄ ቃል በጣም ወሳኝ ነው። ተሰሎንቄን ያስተዋወቀ ምሳሌ እንድትሆን ያረጋት የእግዚአብሔርን ቃል በኃይል በመንፈስ ቅዱስ በብዙ መረዳት ስላወቁና ስለተማሩ ስለተረዱ ነው። ክብር ለጌታችን ለኢየሱስ ይሁን። ወዳጆቼ ዛሬ እናንተ ልትሰብኩ የተነሳችሁ ሰዎች፣ ልታስተምሩ የተነሳችሁ ሰዎች፣ ልትማሩ የተነሳችሁ ሰዎች ይህንን እንድታውቁ ፈልጋለሁ። ይሄ መኖር አለበት የኛ ቃል። ይሄ መኖር አለበት የኛ ስብከት። ይሄ መኖር አለበት የኛ አነጋገር። የኔና ያንተ ስብከት፣ የኔና ያንቺ ስብከት ይሄ ኃይል ሲኖር፣ የእግዚአብሔር ኃይል ሲኖር፣ የመንፈስ ቅዱስ መረዳት ሲኖር፣ ምሪት ሲኖር፣ ብዙ መረዳት በዚህ ቃል ውስጥ ሲኖር ሰዎቹ ጸንቶ እንዲቆሙ ይረዳቸዋል። እናንተ ይላል ጳውሎስ፣ እናንተ
የኛ ቃል ልክ እንደ ክርስቶስ ቃል ነው የተቀበላችሁት፣ እኛንንም ክርስቶስንም ተቀብላችኋል ይላል። ምክንያቱም ይዘን የመጣ ነው ቃል ይሄ ስላለ ምን የእግዚአብሔር ኃይል ስላለ ምን የመንፈስ ቅዱስ ኃይል ስላለ ምን ብዙ መረዳት ስላለው፣ ስለዚህ ይሄን ቃል እናንተ ልክ እንደ እግዚአብሔር ቃል ነው የተቀበላችሁት፣ እኛንንም እግዚአብሔርንም ተቀበላችኋል። ለዛ ጸንታችሁ የቆማችሁበት ምሳሌ የሆናችሁበት ልትታዩ የቻላችሁበት ምክንያት ይሄ ነው ይላል። ዛሬ ምሳሌ መሆን ያለበት ትውልድ፣ ምሳሌ መሆን ያለበት ሰው ማፍራት ከፈለጋችሁ ይሄን ቃል በደንብ ተረዱ። ተሰሎንቄ ዛሬም ለእኔና ለእናንተ ምሳሌ ነች። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ። ይህ ቻናል ወንጌል የሚሰበክበት ቻናል ስለሆነ ፕሊዝ የክርስቶስ ኃይል የክርስቶስ ወንጌል በኃይል የሚሰበክበት ወንጌል ስለሆነ ሰብስክራይብ በማድረግ አበረታቱን። ኮሜንት አድርጉ። እግዚአብሔር አምላክ ዘመናችሁን ይባርክ። ተባረኩልኝ።